ለምን ብላችሁ ጠይቃችሁ ታውቃላችሁ? አረብ ሀገር ያላችሁ እህቶቼ ኢትዮጵያ በጣም ብዙ ዩቲዩበሮች አሉ። የሚሰሩት ግን ለኪሳቸው እንጂ ለእናንተ አይደለም። የሚሰሩት ግን ለራሳቸው እንጂ ለማህበረሰብ አይደለም። ለምሳሌ ኢትዮጵያ ያሉ እያንዳንዱን ዩቲዩበር ያሳደጋችሁት እናንተ ናችሁ፣ እያሳደጋችሁትም ያላችሁት እናንተ ናችሁ። አንዱም ግን ወጥቶ እናንተን ዩቲዩብ ክፈቱና እኛ ያገኘነውን ገንዘብ አገኙት፣ እኔ በዩቲዩብ የገዛሁትን ቤት እናንተም ግዙ፣ እኔ በዩቲዩብ የመኪና ባለቤት ሆኛለሁ ሁኑ የሚላችሁ የለም። አይሏችሁም። በተቃራኒ ነው። ወደ ኢትዮጵያ አትምጡ ነው የምትባሉት። አትምጡ፣ እዚህ አይኖርም፣ ችግር ነው፣ መኖር አትችሉም ነው የሚሏችሁ። ለምን? እነሱ እንዴት እየኖሩ ነው? ለምን? እናንተ ወደ ኢትዮጵያ ካሄዳችሁ እነሱ ዩቲዩብ እንደሚሰሩት እናንተም ከፍታችሁ ከሰራችሁ የነሱ እይታ ይቀንሳል። እናንተም እራሳችሁ ላይ መስራት ትጀምራላችሁ። እነሱ ያገኙትን እኔ ማግኘት አለብኝ ብላችሁ ጀግናችሁ ተነስታችሁ ለራሳችሁ መስራት ስትጀምሩ እነሱ ይቆጣሉ። ለምን? እናንተ ዛሬ አረብ ሀገር መኖራችሁ ለነሱ ስለሚጠቅማቸው። እናንተ ባደረጋችሁት ላይክ፣ ሰብስክራይብ፣ ቪው፣ ኮሜንት ለነሱ ዩቲዩብ ገንዘብ ስለሚከፍላቸው ግን ኑ አብረን እንስራ። እነሱ ፌመሶች ናቸው አይደለም? እስቲ ያምጡልኝ ታዋቂ ዩቲዩበር የምትሉት የአረብ ሀገር ልጅ የሚያበረታታ የለም፣ ሊኖርም አይችልም። የለም። ኦኬ። ግን ጠይቃችሁ ታውቃላችሁ? ለራሳችሁ እናንተ ያሳደጋችሁት፣ እናንተ ሀብታም ያደረጋችሁት፣ እናንተ ታዋቂ ያደረጋችሁት የሚሰራው ለኬሱ ብቻ ነው። የሚሰራው ለቤቱ ብቻ ነው። ግን ጠይቃችሁ ታውቃላችሁ? ራሳችሁ ለምንስ ነው የማትጠይቁት? እሺ ጥቀሙ ያንን ሰው። መልካምነት ክፋት የለውም እኮ። መልካምነት ጥሩ ነው። የሰው ልጅ አይቀንስ ማለት መልካምነት ደግ ነው። ግን እንደዚህ ራስን አሳልፎ እስከ መስጠትም አይደለም ደግነት። ደግነትም ቦታ አለው። ራሳችሁን ዝቅ አድርጋችሁ እናንተ አረብ ቤት እየተቃጠላችሁ ሰው ትንሽ ትልቁ ላጩ እናንተ ላይ እየተፋ ትንሽ ትልቁ ከፍ ዝቅ አድርጎ እየሰደባችሁ በክብራችሁ እየተጸዳዳ፣ አሁንም ግን አፋችሁን ከፍታችሁ የምታዩ እነዚህ የኢትዮጵያ ዩቲዩበሮችን አገቡ እነሱ፣ ተፋቱ እነሱ፣ ተጣሉ እነሱ፣ ተላከሱ እና እነሱ ምንም እኮ እናንተ ምንም የሚጠቅማችሁ ነገር የለም። ለምን እንደዚህ ራሳችሁን ጀዝባ እንደምታደርጉት አይገባኝም። ለምንድን ነው የማትነቁት? እስከ መቼ ነው ሰዎች መጠቀሚያ የምትሆኑት? ኧረ እከሌ እኮ ጥሩ ዩቲዩበር አሁን እንደዚህ ስናገር እኮ የቀናው ነው የሚመስላችሁ እንዴ? ቅናት አይደለም። በምንስ ነው የሚቀናው? እኔ በሚል አካል እኔ በፍጹም አልቀናም። እኔ እንጂ እኛ የማያውቅን አካል እኔ ማየትም አልፈልግም። ግን እናንተ ናችሁ የምታሳስቡት። ሰው በእጁ ባለ ስልክ ገንዘብ ይሰራል። ሰው በእጁ ባለ ስልክ ቤት ይገዛል። ሰው በእጁ ባለ ስልክ መኪና ይገዛል። እናንተ ግን እኔ ላይ የሚያምርብኝ ስደት ነው። እኔ ላይ የሚያምርብኝ መዳም ቤት ላይ ነው። እኔ ላይ የሚያምርብኝ በረሃ ለበረሃ ተንከራትቼ ዋጋ ስከፍል ነው ትላለህ እኮ ወንድም። አታፍረው እንዴ? ኧረ ይደብራል ወላሂ። ተው ይበቃችኋል። ወላሂ ይበቃል። ይከፍ خلاص طفشنا طفشتونا معكم